ጸሎትን ሳታቋርጡ መጸለይ ከፈለጋችሁ እነዚህን 3 ነገሮች አድርጉ። ውድ ኦርቶዶክሳውያን ይህ ቪዲዮ ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆኑ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጸሎት እያላችሁ ጻፉልኝ። ጸሎት ለአንድ ሳምንት ወይም ለአንድ ወር በተከታታይ በስነ ስርዓት እየጸለያችሁ ከቆያችሁ በኋላ ከተወሰነ ጊዜ በኋላ ጭራሽ ጸሎቱንም ታቆማላችሁ። ይህ አይነት ሁኔታ እያጋጠማችሁ ከሆነ እነዚህን 3 ነገሮች አድርጓቸው። አንደኛ ጸሎትን በትንሹ መጀመር። ጸሎት በዛ አልበዛ ሳይሆን ትንሿን ጸሎት አባታችን ሆይ እንዲሁም ደግሞ ሰላም ላንቺ ይሁን የምትለዋን ጸሎት ሳያቆራርጡ መጸለይ። እንግዲህ ክርስቶስም ሰዎች ቀርበው እስኪ ምን ብለን እንጸልይ ብለው በጠየቁት ጊዜ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ ብሎ አባታችን ሆይ የሚለውን ጸሎት አስተምሯቸዋል። እና የጸሎት መክፈቻ መደምደሚያ መዝጊያም ይህ ታላቅ ጸሎት ነውና ሁላችሁም በዚህ ሳታቋርጡ መጸለይን ልመዱ። ሁለተኛ በየቀኑ ሳያቋርጡ መጸለይን መልመድ። ይህም ቤተክርስቲያናችን ያስቀመጠቻቸው 7 የጸሎት ጊዜያቶች አሉ። ከነዚህ ውስጥ ቢቻለን 7ቱን ካልቻልን ግን ቢያንስ 3ቱን ማድረስ መልመድ አለብን። ማለትም ጧት ከምኝታችን ስንነሳ፣ ማታ ወደ ምኝታችን ስንሄድና እንዲሁም ደግሞ የሰርክ ጸሎት። እነዚህን ጸሎቶች ብንለምዳቸው እጅግ ድንቅ የሆነ የጸሎት ህይወት ይኖረናል። ጸሎታችንም አናቋርጥ። ሶስተኛና የመጨረሻው በጸሎት የምናገኘውን ጸጋና በረከት ከልባችን ማሰብ ይገባናል። ይህም እግዚአብሔር አምላክ ወደ እርሱ ያመለከትነውን እንደሚፈጽምልን የልቦናን መረጋጋት የሚሰጠን ጸሎት መሆኑን መረዳት ይገባናል። እግዚአብሔርን በጸሎት ብናናግረው በጸሎት ብንጠይቀው ብዙ ነገሮችን እንደሚያሳካልን እንደሚፈጽምልን መንገዳችን እንደሚያስተካክልልን መረዳትና ማወቅ ለውስጣችንም ልንነግረው ይገባል። እዚህም በተጨማሪ ልቦና እየተበተነ ምጸልየው ጸሎት ምን እንደሆነ እያወቅኩት አይደለም ብላችሁ በፍጹም ተስፋ ቆርጣችሁ ጸሎትን እንዳታቋርጡ። ቢሆን ጸሎት ማድረግን እንዳታቋርጡ።